በቀን የ3000 ብር በወር ደግሞ 90000 ብር ተከፋይ ሆኛለሁኝ። ከሁለት ወር በፊት አንድ ፕላትፎርም ላስተዋወቃችሁ ብዬ ለቲክቶክ ቤተሰቦቼ መጥቼ ስናገር ማንም ሊያምነኝ አልቻለም ነበረ። ቪዲዮዎቼ ቫይራል መውጣት አልቻሉም ነበረ። ዛሬ ላይ ግን እኔ ታግሼ ሰርቼ በቀን 3000 ብር በወር ደግሞ 90000 ብር ሜክ ያረኩ ነው ያለሁት። ይህን ፕላትፎርም ለየት የሚያደርገው ነገር ከምንም በላይ በዜሮ ኢንቨስት ነው የሚጀምረው። ምንም አይነት ክፍያ አይጠበቅባችሁም። በዜሮ ኢንቨስት ነው የምንጀምረው። በዜሮ ኢንቨስት ተነስተን ነው እዚህ ደረጃ የደረስነው። ሁለተኛ ከሃይማኖት፣ ከዘር፣ ከፖለቲካ የጠራ ነገር ነው። ምንም አይነት እንደዚህ አይነት ነገር አላማ የለውም። አላማው ኮይን ነው የምናንቀሳቅሰው። ከዚህ ውጭ ግን ምንም አይነት አላማ የለውም። ሶስተኛ ክፍያ ዴይሊ ነው የምንከፈለው። ክፍያ ስንከፈል በቴሌ ብር በንግድ ባንክ ነው የምንከፈለው። በሰራንበት ሰዓት እንጂ የሚወጣልን ወር ጠብቀን አይደለም የምናወጣው። ሌላው ደግሞ ለየት የሚያደርገው ነገር ማንኛውም ሰው ሊሰራው ይችላል። ስራም እያላችሁ በተለያየ ሁኔታ ተማሪም ሆኖ ስራም ላይ ያለ ሰው፣ ቤት ውስጥ የተቀመጡ ሴቶች፣ የተለያዩ ሰዎች ማንኛውም ሰዎች ይሰሩታል። ከምንም በላይ ደግሞ ለሴቶች ጋይድ አደርጋለሁኝ። በጣም ለሴቶች